ሴቶች ፈላሲ ምን ብንለው በትግርኛ ራሱ ሲደፈሩ የሴቶች መድፈር የሁሉ መድፈር መደረጉ ለምንድን ነው? ታሪኩ ይፈልጉታል። ትግራይ የኢትዮጵያ የእምነትም የታሪክ መነሻ ሆና ስታበቃ ያላትን ሁሉ የውድ ልጆቿም ህይወት ሳይቀር ለሀገሪቱ In Ethiopia, the federal government took bold steps to preserve the unity, stability, which is legitimate for all states. የትግራይ መንግስት ምንም እንኳን የአፍሪካ ችግሮች የሚፈቱት በአፍሪካውያን ነው የሚል የጸና አቋም ቢኖረውም የቀድሞው የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረትን ግን 6-7 ስንቀበላቸው ምንም ሮድማፕ የላቸው በወጉ ኖት የሚጽፍ ረዳት እንኳን የላቸው በዛ ላይ ደግሞ ለአዲስ አበባዎች ሰዎች በጣም ቅርብ ሆኖ ታዩ አደባባይ ላይ ወጥተው የሚሰሩትን ብታዩ ተአምርኮ ነው ይሰሩ ያሉት ይላሉ አገር ያጠፋሉ ሰዎች ከኒውስ ሴንትራል ጋር ቆይታ የነበራቸው የትግሃት ድረገጽ አርታኢው ተክላይ ገብረ ሚካኤልና የቀድሞው የኢትዮጵያ ከፍተኛ ዲፕሎማት ፕሮፌሰር ካሳ ገብረ ሚካኤል የአፍሪካ ህብረት መሪዎች የፋሽስቱ ቡድን በትግራይ ላይ የከፈተው ወረራ ከባረኩ አካላት ውስጥ ነበሩ ይላሉ The African Union has been openly supporting Abiy in his war on Tigray የአፍሪካ ህብረት በግልጽ የአብይ ስርዓት በትግራይ የከፈተው ጦርነት ደጋፊ ነበር በአፍሪካ ህብረት ኮሚሽነር የተመረጡት ኦባሳንጆም ኢትዮጵያ ትክክለኛውን ስራ እየሰራች እንደነበረች ነው የተናገሩት in Tigray Moussa Faki the chairman has congratulated Abiy Ahmed on December 20 in Djibouti ሙሳ ፋቂ በታህሳስ ወር 2020 ላይ የፋሽስት ቡድንን በትግራይ ህዝብ ላይ ላገኘው ድል እንኳን ደስ አለህ ነበር ያሉት ይህ አንዱ ነጥብ ነው ሲቀጥል የአፍሪካ የጸጥታው ምክር ቤት የትግራይ ጉዳይ በአጀንዳ ይዞ አያውቅም የተመድ የጸጥታው ምክር ቤት 12 ጊዜ በትግራይ ጉዳይ ላይ ሲወያይ የአፍሪካ የጸጥታው ምክር ቤት ግን በአጀንዳነት የያዘው ከአንድ አመት ከግማሽ በኋላ ሲሆን እሱም የትግራይ ሰራዊት ወደ አዲስ አበባ ሲጠጋ ነው 1 year and half and this was as a demand of the prime minister of Ethiopia when the Tigray forces were reaching central Ethiopia. የአፍሪካ ህብረቱ ኮሚሽነር ሙሳ ፋቂ ማህማትም ሆኑ የአፍሪካ ቀንድ ልዩ ልኡክ ኦሊሶጎን ኦባሳንጆ ከፋሽስቱ ቡድኑ ጎን ቆመዋል ያላችሁበት ማሳያ አቅርቡ ተብለው በጋዜጠኛው የቀረበላቸው ተንታኞችም ያላቸውን ማስረጃ በዝርዝር እንደሚከተለው አቅርበውታል Why do you say that the African Union envoy is biased towards the government in Addis or supporting the government in Addis and not a fair mediator? What are your reasons, Tekle? I will give you a couple of examples. Instead of condemning the invasion or instead of condemning the war or instead of calling for peace ምሳሌዎች ልሰጥህ እችላለሁ ጦርነቱን ከማውገዝ ይልቅ ለሰላም ጥሪ ከማቅረብ ይልቅ የአፍሪካ ህብረት ኮሚሽነር የኢትዮጵያውን ወረራ ምክንያታዊ አድርገውታል የኤርትራ ሰራዊት መግባቱንም አላወገዙም በአፍሪካ ህብረትም የትግራይ ጉዳይ እንዳይታይ አድርገዋል ኦባሳንጆም የፋሽስት ቡድን ህገወጥ ምርጫን ታዘበው ምርጫው ህጋዊ መሆኑን ተናግረው ከአብይ ጋር እጅግ ቅርብ መሆናቸው ነው ሲናገሩ የነበሩት He has since been friends and mates with Abiy they're always together ከትግራይ መንግስት በኩል አመኔታ የተነፈገባቸው የ86 ዓመቱ አዛውንት የቀድሞው የናይጄሪያ ፕሬዝዳንት ኦሊሶጎን ኦባሳንጆ ታዲያ ለአፍሪካ ህብረት ቅጣምባሪው የጠፋበት የመፍትሄ ሐሳብ አቅርበው ከብዙዎች ውግዘት እየደረሰባቸው ሲሆን የትግራይ መንግስት ለአፍሪካ ችግሮች አፍሪካዊ መፍትሄዎች የሚለው አቋሙ በተግባር ማሳየቱን የትግራይ ሴንትራል ኮማንድ አባል አቶ ጌታቸው ረዳ ተናግረውት ነበር ጉዳዩ አፍሪካ ህብረትን ከመጥላት ካለመጥላት ከመያያዝ አይደለም አፍሪካ ውስጥ ያሉ ችግሮች በአፍሪካ የሚፈቱት አውሮፓ አይፈቅዱም ከአፍሪካ ህብረት ውጪ እኛን ያዙ ሊሉ አይችሉም እኛው ራሳችን እኮ ኤሚሬትስ ካልመጣችሁ ተብለን ነበር ባስቸኳይ የካቲት 28 ባስቸኳይ እንጠብቃችኋለን አንዳንዴ እንደዛ ነው ዲፕሎማሲ የሚሰራው መሰለኝ ነው አንዴም ከአፍሪካ ውጪ አንንቀሳቀስ ብለን ነው ካሁን በፊት ማለት ነው የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛው የሰላም ድርድሩን አስመልክተው ያቀረቡት ምክረ ሐሳብ ተገቢነት የሌለውና እየታሰበ ያለውን የሰላም ድርድር እንዲያደናቅፍ የሚያደርግ ነው ሲሉ ምሁራን ተናገሩ ምሁራኑ አክለውም ህብረቱ ያነገበውን ዓላማ ተግባራዊ በማድረግ የሰላም ድርድሩ እንዲሳካና በትግራይ ህዝብ ላይ የተደረገው ከበባ እንዲያበቃ መደረግ እንዳለበትም ገልጸዋል ለወልደ ምህረት ገዛኢ ዘገባ ሙሉ ብርሃን ግዳይ
ባለፉት ቀናት በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛው ናይጄሪያዊ ኦሉሴጉን ኦባሳንጆ የሰላም ድርድሩን በማስመልከት ያቀረቡትን ምክረ ሀሳብ ተገቢነት የሌለው ህብረቱም ከተቋቋመበት ዓላማ ያፈነገጠ ተግባር ነው ሲሉ የመቀሌ ዩኒቨርሲቲ ምሁራኑ ሀንሳ ተክላይና ፕሮፌሰር እምሩ ብርሃኑ ገልጸዋል። ናይ አፍሪካ ህብረት ይሁን ናይ ኦባሳንጆ የአፍሪካ ህብረትም ይሁን ኦሉሴጉን ኦባሳንጆ ከኢትዮጵያ መንግስት ጎን መሰለፋቸው አዲስ አይደለም። የትግራይ ጦርነት ህግ ማስከበር ነው በማለት በትግራይ ላይ የተፈጸመውን ግፍ ከመካድ ጀምሮ ህብረቱ የተቋቋመለትን ዓላማ መሰረት አድርጎ ስራውን መስራት ሲገባው ይህንን ወደ ጎን እስከ ማለት ድረስ ወገንተኝነቱን በግልጽ አሳይቷል። እርግጥ ህብረቱ የሁላችንም ተቋም ነው፣ አፍሪካዊ ተቋም መሆን ነበረበት። ነገር ግን በተቋቋመበት ዓላማና በመንጠብቀው መሰረት አልሰራም። ይህ የሚያሳየው ደግሞ ተቋሙ ወገንተኛ መሆኑን ነው። ዙውን ናይ ውግንና መቀጸልታ እዩ ማለት እዩ። ካብቲ መሰረቱስ ጌጋዩ አፍሪካ ህብረት ናይ ዓድታት ህብረት እንዲዩ ከመሰረቱ ስህተት ነው። የአፍሪካ ህብረት የሀገራት ህብረት ነው። የሀገራት ህብረት ሆኖ ሲገባ ኤርትራና ኢትዮጵያ አልተጣሉም። የተጣሉት ትግራይና ኢትዮጵያ ናቸው። ኤርትራ ግን ተጋብዛ ነው ትግራይን የወረረችው። ግፍ የፈጸመ አፍሪካውያን እንዲፈታ ለማድረግ በቅንነትና በሚዛናዊነት መንቀሳቀስ ይኖርበታል ሲሉ መልእክታቸውን አስተላልፈዋል። በመሰረቱ ግን ከም አፍሪካ ህብረት ከም ሓደ ዓብይ አፍሪካ ህብረት ትልቅ ተቋም እንደሆነ መጠን የተቋቋመበትን ቻርተር እንደሚለውም አንድ ሀገር ሌላ ሀገር ከወረረች ከህብረቱ መነጠል ነበረባት። የኤርትራ መንግስትም ወሮናል ብቻ ሳይሆን ጄኖሳይድም ፈጽሞብናል ነው እያልን ያለነው። ስለዚህ ይህን በማውገዝና በወረራ ከያዘው የትግራይ መሬት እንዲወጣ መጠየቅ ነበረበት። ከዚህ በኋላ ነው ስለ ሰላምም መናገር የነበረበት። ካፍቲ መሬት ትግራይ መሬት ኢትዮጵያ ክትወጽእ ትከለሏ ድሕሪኡ ዝመጽ ነገር እዩ ትምድርዳርን ዘይምድርዳርን ዝኸው ትግራይ ላይ በተፈጠረው ከበባና ክልከላ ምክንያት ህፃናት ክትባት የማግኘት መብት እንደተነፈጋቸው በርካታ እናቶች ይገልጻሉ። ህፃናት መድኃኒት የማግኘት ዓለም አቀፍ መብት ቢኖራቸውም የትግራይ ህፃናት ግን ይሄንን መብት እንደተነፈጉ የትግራይ ጤና ቢሮ ኃላፊ ይናገራሉ። ተጨማሪ ያለን በትግራይ ተጠናክሮ እየቀጠለ ባለው ከበባና ክልከላ ምክንያት ህፃናት ክትባት ማግኘት ባለመቻላቸው ለተለያዩ በሽታዎች እየተጋለጡ መሆናቸው እየተገለጸ ይገኛል። ወይዘሮ ማዕረግና ወይዘሮ ሃና በከበባው ምክንያት ልጆቻቸው ከተወለዱበት ዕለት አንስቶ ምንም አይነት ክትባት እንዳልወሰዱ ይናገራሉ። 5 ወሩ አሳልፈዋል። የካቲት 2014 ነው የተወለደው። ያው የክታበት ነገር እንኳን ያው ጤና ጣቢያውን ሁሉ ጊዜ ጧት እንመላለሳለን። ያው ክታበት የሚባል የለም እስካሁን። ያው እኔ ብቻ ሳይሆን የሁሉ ህዝብ ትግራይ ምንም ክትባት ያገኝ አይደለም። 2014 ታህሳስ 24 ተወለደች። 7 ወር አድርጋለች። አሁን ይሄዳለው ቀን በቀን ግን ምንም አይነት ክትባት የለም ብሎ ነው የሚመልሱኝ። አልተከተበችም እስካሁን። የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ በበኩላቸው የክትባት እጦት በህፃናቱ የወደፊት ህይወት ላይ ከባድ ተጽዕኖ እንደሚኖረው ይገልጻሉ። ላይኖሩ ይችላሉ እንጂ በቃ የእድል ጉዳይ ነው። ልክ ከዚህ በፊት እንደነበረው ህፃናት ይወለዳሉ፣ በእድሉ ያድጋል እንደሚባለው የተረፈው ይተርፋል፣ ህይወቱ የሚያልፈው ግን ያልፋል። ለየትኛውም ወረርሽኝ ተላላፊ በሽታ የተጋለጠ ነው። የህፃናት የሞት መጠን በደንብ ቀንሶ ነበረ ስንል ስራ ስለተሰራ ነው። ህፃናት ክትባት ማግኘት ስለቻሉ ነው ሲሞቱ የነበሩት ህፃናት ቁጥራቸው በከፍተኛ ሁኔታ እንዲቀንስ ማድረግ ተችሎ የነበረው። አእምሮን አፌክት የሚያደርጉ በሽታዎች ሊኖሩ ይችላሉ። ከዛ መሃል ሄሞፊለስ ኢንፍሉዌንዛ የሚባል ህፃናትን ሊያጠቃ የሚችል ጥሩ ቫክሲኖች ናቸው የነበሩት በእውነት ለህፃናት ፍቱን የሆኑ። ለዚህ በቃ ለእድል ተተናቸዋል። ህፃናት መድኃኒት የማግኘት ዓለም አቀፍ መብት አላቸው የሚሉት ዶክተር አማኑኤል የትግራይ ህፃናት ግን ይህንን መብታቸው ተነፍገው ለከባድ አደጋ መጋለጣቸውን ነው የሚናገሩት። እዚሁ ከተማ ውስጥ ያሉ ሰዎችን ጨምሮ ልጅ ወልደው ገጠር እስካለችው እናት ድረስ ወይም አባት ልጆቻቸውን ለማስከተብ ከፍተኛ የሆነ ፍላጎት አላቸው። ከጦርነቱ በፊት የተሻለ አፈጻጸም ነበራት ትግራይ። አንዳንዶች እንደውም ከ80% በላይ የሚሆኑት ህፃናት መከተብ ካለባቸው ውስጥ መውሰድ ያለባቸውን ክትባት በሙሉ ይወስዱ ነበር። ኢቭን በትግራይ ስታቲስቲክስ ኤጀንሲ የተጠና ጥናትም ኢቭን ከ90% በላይም ደርሶ ነበር። አሁን ግን ከ60% በላይ ድሮፕ አለው ሙሉ ለሙሉ የተከተቡ ልጆችንም ስናይ ማለት ነው። ይሄ መዝጋት አይደለም ወይ? ለምሳሌ ዩኒሴፍ ነው ይሄ የሚመለከተው። ስንጠይቃቸው
ተቀብለዋል። ግን ቫክሲኑን ለማምጣት ክሊራንስ እየጠበቅን ነው። ተሰጥቶን ነበረ ክሊራንስ። ነገር ግን አውሮፕላን በረራ ስለተሰረዘ በአንድ ሳምንት ውስጥ ኤክስፓየር ያደርጋል ፈቃዱ። ሰው ማወቅ ያለበት ማለት ነው። ለህፃናት ነው። እነዚህ ህፃናት ምን እንዳያደርጉ ነው። ክትባት ማግኘት ዓለም አቀፋዊ መብታቸው ነው። በትግራይ ያለው ከበባ ቆሞ ልጆቻቸው የክትባት አገልግሎትና መሰረታዊ አገልግሎት እንዲያገኙ የህፃናቱ እናቶች የሚናገሩት እነዚህ ህፃኖች አሁን ምንም አይነት ከሚሊተሪ ጋር ከፖለቲከኛ ጋር ምንም የሚገናኝ ነገር የለም። አሁን ለነሱ የባንክ እንዲያከፍቱልን መድኃኒት ተሰድልን ጠይቃለሁ። ብዙ ነገር የሚያስፈልጋቸው ነገር አለ። ሆኖም ግን ደጅ ሱቁ ብንወጣ ልንገዛ ብንልም ምንም ነገር የለም። ያው መግጃም የለም፣ ባንክ የለም፣ ተዘግተዋል። ሁሉም ነገር በቃ የለም። የሚያስፈልጉ ነገሮችን እንዲገቡ እንጠይቃለን። በመጨረሻም የኢትዮጵያ ባለስልጣናት የወንበራቸውን እድሜ ለማራዘም ሲሉ በየጊዜው እየፈጠሯቸው ባሉት የሐሰት ትርክቶች ሀገሪቱ ወደ መጨረሻ አልባ ግጭቶች እየዳረጓት ስለመሆናቸው የተለያዩ መገናኛ ብዙሃን እየዘገቡ ይገኛል። ሀገሪቱ አሁን በየቀኑ በርካታ ግጭቶች እየተፈጠሩ ያሉ ሲሆን እነዚያ ግጭቶች ለህዝቦች አለመተማመንና የእርስ በርስ መናቆር መንስኤ ናቸውም ተብሏል። ሀብቶም ኃይለ ሀገሪቱን ለማስተዳደር አቅም አጥቻለሁ ማለት ያቃተው የአብይ አህመድ ቡድን በግጭቶች የተሞላች ሀገር እየነዳም የፖለቲካ እንቆቅልሽ መጫወቱን ቀጥሎበታል። በዓለም አቀፍ ማህበረሰቡ ጥያቄ መሰረት ከትግራይ መንግስት ጋር እንዲደራደር የተጠየቀው ፋሽስቱ ቡድን የድርድር ሂደቱ ማደናቀፉን ለማሳየት ብሎ በሳምንቱ ባወጣው መግለጫ መሰረት በመገናኛ ብዙሃኑ እንደገለጸው በኦሮሚያ ክልል በኦሮሞ ነጻነት ሰራዊት ቁጥጥር ስር የዋሉት 1739 ቀበሌዎች እንደሆኑ መጠቆሙን ለአንባቢዎች ፈገግ አሰኝቷል። በዚህ ጉዳይ በተመለከተም አቅም አለኝ የሚለው የፋሽስቶች ስብስብ በኦሮሚያ ክልል ይህን ያህል ቦታ በኦሮሞ ነጻነት ሰራዊት ከተያዘበት በአገሪቱ በተለያዩ አካባቢዎች በአገው ዲሞክራሲያዊ ንቅናቄም በጋምቤላ ታጣቂዎችና ሌሎች ተቃዋሚ ኃይሎች የተያዙትስ ምን ያህል ይሆናሉ? እንደዚህስ ከሆነ አብይ አህመድ አዲስ አበባና አካባቢዋ ብቻ ነው እያስተዳደረ ያለው ማለት አይደለም ወይ የሚሉትም ተበራክተዋል። በአዲስ አበባ ከተማ ውስጥ በነዋሪዎች እየደረሰ ባለው ዝርፊያናም ጠለፋም የአዲስ አበባው ነዋሪ ለደህንነቱ ብሎ የራይድና ሌሎች ትራንስፖርቶች መጠቀም ቢመርጥ እንኳን የዝርፊያውና ስጋቱ ሁኔታ መጨረሻም ወደ አሽከርካሪዎች እንደዞረም የአሜሪካ ድምጽ ሬዲዮም ስለ ከተማዋ የጸጥታ ስጋት አስመልክቶ የሰራው ዘገባም ያመላክታል። በአጠቃላይ ግጭቶቹ ከጊዜ ወደ ጊዜ እየተበራከቱ እንደሆኑ የሚያመላክቱ መረጃዎች አሁን ላይ የወጡ ሲሆን በአማራ ክልል በተለይም በሰሜን ሸዋ አካባቢዎች፣ በኦሮሚያ ክልል፣ በሶማሌ ክልል፣ በደቡብና በአዲስ አበባ ግናም በላቀ መልኩ እየተባባሱ ስለመሆናቸው መገናኛ ብዙሃኑም ያስረዳሉ። በአማራ ክልል ሰሜን ሸዋ ዞንና በኦሮሞ አስተዳደር ዞን ተስፋፊዎች የአማራ ኃይሎች በጀመሩት የመስፋፋት እንቅስቃሴም በደብረ ብርሃንና አካባቢው ግጭቶች ስለመኖራቸው የፋሽስት ቡድን መገናኛ ብዙሃን አስነብበዋል። በደቡብ ክልል ጉራጌ ከተሞችም የክልልንሁን ጥያቄው ስላልተመለሰላቸው ከትላንት ነሐሴ 3 ጀምረው ስራ የማቆም አድማ አድርገዋል። እንደ ቢቢሲ ዘገባ ከሆነም በከተሞቹ ከሕክምና ተቋማትናም ዳቦ ቤቶች ውጭ ሁሉም ሰራተኛም ስራ የማቆም አድማ ማድረጉን ነው ቢቢሲ በድረገጹ ያስነበበው። በህዝቡ ዘንድ የብልጽግና ፖለቲካዊ አሻጥር አድክሞናል የሚል ሀሳብ የተነሳ ሲሆን ጉራጌ ቋንቋውና ባህሉም ወጉና ስርዓቱ የሚያከብርበት የክልልነት መዋቅር ይሰጠው የሚል ሀሳብም እያስተጋቡ ናቸው ብሏል ድረገጹም። ሞርሌ የተባሉ የደቡብ ሱዳን ታጣቂ ሚልሻዎች በጋምቤላ ክልል አዋሳኝ አካባቢዎች ሰዎች ስለመግደላቸው የአዲስ ስታንዳርድ ድረገጽ ያስነበበውም በዛሬው ዕለት ነበር። ከ2020 እንደ ፈረንጆቹ አቆጣጠር ጀምረው በአካባቢው ማጥቃት የጀመሩት የደቡብ ሱዳን ታጣቂዎች በተለይም ጎግ በሚባለው የጋምቤላ ክልል ወረዳም እስካሁን በርከት ያሉ ንጹሃን ስለመግደላቸው ነው አዲስ ስታንዳርድ ይፋ ያደረገው። ከጥቂት ዓመታት በፊት ከ200 በላይ ኢትዮጵያውያን በአካባቢው ተገደሉም፣ ከ140 በላይ ንጹሃን ደግሞ በሞርሌ ታጣቂዎች ተጠልፈው ቀሩ በማለትም ያስታውሳል አዲስ ስታንዳርድ። ከአማራ ክልል ወደ አዲስ አበባ የሚጓዙ ተሽከርካሪዎችና ሰዎች ወደ ከተማዋ እንዳይገቡ በፖሊስ የመከልከላቸው ምክንያትም የግጭቶቹ ሌላኛው አካል እንደሆነ የሪፖርተር ጋዜጣም ገልጿል። በተለይም ከሰሜንናም ደቡብ ወሎ በስተ ደብረ ብርሃን አቋርጠው ወደ ከተማዋ ለሚገቡት ተሽከርካሪዎችም ይሁን ሰዎች እየተከለከሉ እንደሆነ ነው ሪፖርተር ያስነበበው። ፋሽስት ቡድኑ በአማራ ክልል ጀምሬዋለሁ ያለውን ሕግ የማስከበር ዘመቻ የሚል ሽፋን የተሰጠው የሽብር እንቅስቃሴን በመስጋት መንገዱ እየዘጋ እንደሆነም ተጓዦቹ ለሪፖርተር ጋዜጣም ግምታቸው አስቀምጠዋል። የኢትዮጵያ ዩኒቨርሲቲ ምሁራን ከደሞዝ ጭማሪናም እርከን እድገት ጋር በተያያዘ መንግስትን ማስጠንቀቃቸው የሪፖርተር ጋዜጣ የዘገበውም በትላንት ዕለት ነበረም። መንግስት ከሐምሌ 27 2013 ዓ.ም ጀምሮ
ጨምሮ ለጉዳዩ አጥጋቢ መልስ መስጠት ካልቻለም የዩኒቨርሲቲ አስተማሪዎቹ ከአድማ እስከ ሌሎች እርምጃዎች እንደሚወስዱም አስቀድመው አስጠንቅቀዋል ብሏል። የዩኒቨርሲቲ አስተማሪዎቹ ከማህበራት ጋር በመሆን ለትምህርት ሚኒስቴርና ለሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ኮሚቴም ለሲቪል ሰርቪስ ኮሚሽንና ለኢትዮጵያ መምህራን ማህበር የማስጠንቀቂያ ደብዳቤዎች ስለመጻፋቸውም ሪፖርተር ዘግቧል። ይህንንም መንግስት በወረቀት ደረጃ ብቻ እያባዛው የሚገኘው የኢትዮጵያ የመገበያያ ገንዘብና በገበያ ላይ ወጥቶ ዋጋ የማጣቱ ጉዳይና የአገሪቱ ምጣኔ ሀብታዊ ቀውስ ያመለክታል ብለውታል ምሁራኑ። የአዲስ አበባና ኦሮሚያ አስተዳደራዊ ወሰን በአዲስ መልኩ የማካለል እንቅስቃሴ የተጀመረ የሚል ዜናም ዛሬ በተለያዩ አበይት መገናኛ ብዙሃን ሲስተጋባ የዋለ ሲሆን ይህንን ደግሞ መንግስት ነኝ እያለ ባለው የአሸባሪዎች ስብስብ የተፈበረከም የግጭቶች ማምረቻ ጉዳይ ነው እየተባለ ይገኛል። ጉዳዩ በአዲስ አበባ ኦሮሚያና የአማራ ክልል ህዝቦች ዘንድ ከፍተኛ የባለቤትነት ቀውስ መዘዞች እንዳይመጣም ስጋት እንደፈጠረ ነው ዋዜማ ሬዲዮም የዘገበው። በአጠቃላይ በአገሪቱ የስልጣን ኮረቻቸው አመቻችተው የተቀመጡት ባለስልጣናት የስልጣናቸው ዕድሜ ለማራዘም ሲሉ በየጊዜው በሚፈጥሯቸው የግጭት ትርክቶች ምክንያት ሀገሪቱ ለመፈራረስ አደጋም እያጋረጡባት እንደሆነ ነው መገናኛ ብዙሃኑና ምሁራኑም የሚያመለክቱት። ክቡራን አድማጭ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲኖራችሁ ተመኘን። ህልውናችንና ደህንነታችን በክንዳችን። ትግራይ ትስዕር። መልካም ቀን።